ዝናቡ እኮ ቀረጥ ቅረጡ ብሎ እኮ ሞጣል እኮ ከመንበሩ ጋር እኮ ተጣልቶ እኮ መንበሩ አለቃ ነው ያኛው ሲጠራ ማን ነው ሲባል እንቀርጣለን አለ ማን ምንድነው ጸብ ሲነሳ ዝናቡ ነው የላከን ዝናቡ ሲደወልለት መጣ መኪና ነርቶ እኔ ነኝ ያላኳቸው አለ ዝናቡን እኮ ለመምታት ተኩሶ ስቶት መኪናውን ጥሎ አምልጦ ፈርጥጦ ማለት ነው ተከትሎት መንበር ተከትሎት እኮ በስንት ጣጣ በአማራ ቢሊዮነሮች ነው የታረቁት ልንገራችሁ ሐቁ ነው ሊያጠፋው ማለት ነው መንበሩ የሚባል አሁን የሞተው ያ ጀግና ሊያጠፋው ማን አንተና ህዝብን የምትቀርጥ እኛን ቀርጥም እዚህ ገበሬው ርቦታል ነጋዴው ስራ ቆሟል መምራኖች ምንም ነገር የላቸው ታዲያ ይሄን ማዳበሪያ ያለው ገበሬ አንቀርጥም አለ ትቀርጣለህ ተመልከቱ ይሄ እኮ ነው ታሪካችሁ ይሄ ነው እኔ ሳዋጣ በትክክለኛ ሐቅ ነው እንጂ እንዳንተ ተከፍሎኝ እንዳንተ ምናምን ሰራለሁ ለሐቅ ነው ቆመው ቅድም ጫፍ ነግራቸዋለሁ ዘመነ ባሁን አመዳደብ ተቃውሞ አንስቷል ስል ዘመነን ብጠላው ኖሮ ዘመነ ያደረገውን ነገር አላነሳም ነበር እኔ ሐቀኛ መሆኔን ማወቅ አለባችሁ አንድ ሰው ጥሩ ከሰራ ጥሩ ሰራው ነው ማለት ካልሰራ አልሰራው ዘመነ ጠላት ነው የዘመነ ምናምን ትላል ዘመነ እኮ ከዋት ጋር ስለሚሰራ ካብይ ጋር ስለሚሰራ ዳብል ኤጀንት ነው ያልኳቸው ያለችው ስለዚህ ዘመነ ደግሞ አሁን መጥቶ ነው ጀግኖች በጣም ጀግኖች በዚህ አመዳደብ ውስጥ አልተተኩም ስለዚህ ይሄንን አመዳደብ አልቀበለውም ብሏል ይሄን እንዳለ መረጃዎች ደርሰውኛል ለምን ይሄን እንዳለ የእውነት ይሁን የውሸት አላቅ ግን ብሏል ሐቅ ነው አስረስም ብሏል እሱም ብሏል ማርሸትም ብሏል አንቀበለውም ብሏል ስድስት ሰዎች ወደዚያ ወደ ምዕራብ ጎጃም ያሉ በመንግስት ቅጥረኛም በህዋትም አለቅላቂዎች እንደዚያው ነው አሁን የኮሮና አመዳደብ አይቀጥልም አሁን ኮር መስርተን መጣን ይሉ የለ ታዩታላችሁ እንደባለፈው የቋራው ስምነት እንደሚባል ይፈርሳል ማለት ነው ዝናቡ እኮ ተዋክቶ ያቀምላችሁ ለምሳሌ ማቻከል ነገ አሁን የዛሬ 3 ቀን ማቻከል ነበር ደጋሰኝን የምትባል ቀበሌ ከነጥጋቡ ጋር ከነማችሎት ከነታደ ጋር 6 በጎች አርዳችሁ ውስኪ ያስከፍታችሁ ስትጠጡ አልነበር አሁንማ ያማራ ፋኖ እኮ ውስኪ ነው የሚጠጣ አረቄቷል መሪዎች የሚባሉ ውስኪ ነው የሚጠጡ የአረብ ሀገር ሴት ይሄዳሉ ተሸክሞ ዲዩቲ ፍሪ ኤርፖርት ላይ ነፃ ለሚሰጥ ርካሽ ነው በቃ ውስኪ ስትመጡ ውስኪ ይዛችሁ ነው ሁለት ይቻላል ሁለቱን ይዛ ትመጣለች አረብ ሀገር ሁለቱ ውስኪ ይዛ ትመጣለች እንዳላል ውስኪው ላውንቸር ይመስላል የነዝናቡ ሰፈር የነዘሜ እንዳለ ላውንቸር አሁን በጮቄ ተራሮችና በስናን አልፈ ወደ ደጋዳሞት ሜጫ ድረስ ስትሄድ የጠርሙስ የሰውም ገበሬውም ፋኖ አለ እየተባለ እነሱ ወዳሉ በስለማይሄድ ዝም ብለ ደፈር ብለ ከገባ 5 ውስኪ ያልተጠጣ ዝም ብሎ ቅጠል ላይ ታገኛለህ ሰካሰካ አርገውት እዚያ ጋር በሬ ታርዷል እዚያ ፈሶ ደም ታያለ እዚያ በግ ታርዷል ሰቅለው ትሄዳሉ አሉ ስጋውን ሰቃቅለው በቃ ፀሐይ ያስመቱት መጣው ጠብሶ ይበላሉ ውስኪ ነው የሚጠጣው ፋክት እኮ ነው እነዝናቡ እኮ ደጀን ውጊያ ተከፈተ ከተባለ ዝናቡን የምታገኘው መራዊ ነው እውነቱ ሸት አሁን እኮ የተገፉት ለአጃቢዎቻቸው በራሳቸው ገንዘብ ስናይፐር የገዙ ዙ 23 የማረኩ ታንክ ያቃጠሉ ማረኩ አጃቢዎቻቸውን የመቱ ስንቱን አድማ በታኝ ያሰጡ ክልሉን ያፈረሱ ብልጽግና ስርዓት ያፈረሱ ናቸው ስለዚህ ወንድሜ ይሄን ሁሉ ስታዩት ያማራ ትግል የሞተ ነው ብርጅስቶን አንድ ቁጥር አሳይ ይሄን ሁሉ ስታዩት ያማራ ትግል ነገ ደግሞ ይሄ ሐቁ ይሄ ነው ብትፈልጉ ተቀበሉ ባትፈልጉ የራሳችሁ ሴካ ሰጣታለሁ ብርጅስቶን ሰላም ብርጅስቶን ሰላም ሞታችን ሰላም ይያል እንኳን ደህና መጣሽ ብያለሁ
እና ያው እንዳልኩ የአማራውን ትግል ከፍለፊት ሆነው ያኮላሹት ሰዎች ነው እንጂ አማራን መሳቂያ ያደረጉት አማራ በጀግንነት ማይኮን ነው። እየሄደ ስተቀየው ድረስ የሚያሳርዱት የሚያስገድሉት አማርኛ ተናጋሪ አደገኛ ሰላዮች ስላሉ ከፍለፊት የሻቢያን ጨርቅ ከኋላቸው ሞአንበሳ ያለበትን አረንጓዴ ቢጫ ቀይ ሰቅለው በጭራሽ ገግሞ አንለቅም በቃ አንለቅም በገገሙ ገንዘብ ይሰበስባሉ። አፋቸው ጤፍ ይቆላል። የሸርሙጣ ልጆች ስለሆኑ በአብዛኛው የሴተኛ አዳሪ ልጆች ይጠልፉትን ይጠልፋሉ፣ በአፋቸው የሚጠልፉትን ይጠልፋሉ፣ የሚገሉትን ይገላሉ። እንዲህ አይነት ሙጫ የሆነ አደገኛ የአማራውን ህዝብ እንደ ጥላ እየተከተለ ህዝቡን አይፈልገውም። አማራይ ሀድጊ እያለ ባህላችንን ይፈልገዋል፣ ታሪካችንን ይፈልገዋል። ጎንደሬ ነኝ ብሎ ገግሟል። አየ ከአውሮፓ፣ አሜሪካ፣ አውስትራሊያ እስከ ደቡብ አፍሪካ ኮምፕሊትሊ የአማራው ህዝብ እንዴት አድርጌ ልግለጽልህ ተከቧል። እና እንዴት አድርጎ ይንቀሳቀስ አንድ እርምጃ መሄድ አልቻለም። እንደሚጠሉን ቢተውን ታሪካችንን ምግባችንን ይፈልጉታል። እንዴ ኢቭን የዘውድ ምክር ቤቱን እኮ የሚመራው የኤርትራው ሻቢያ ነው። ይሄውን ላላነበበ ወይም ሰነድ ለሌለው ስም ማጥፋት ይመስላል። ኢትዮጵያ አገራችን አይደለችም ብለው ሄደው አማራ ነው እነሱ ኢትዮጵያ የሚሉት በእነሱ ኮንቴክስት አማራ ነው ማለታቸው ነው። ምክንያቱም አማራ ነው ኢትዮጵያን በእጁ የሰራት ምንም እና ኢትዮጵያ አማራ ስለሰራት እኛ ኢትዮጵያ ቀኝ ገዝታናለች ብለው የሄዱት ዛሬ የዘውድ ምክር ቤት ውስጥ ቁጭ ብለው ከዓለም የሚገኘውን ገንዘብ እንደገና ራሳቸው አፄ ኃይለ ሥላሴ ለንግስቲቷ የሰጡትን ዘውድ የኛ ነው ብሎ ገግሟል። ዘውዱ ቀኝ ገዛን ብለው ሄዱ። ዘውዱ አሁን የኛ ነው። ከኋላ ደግሞ ተመልከት የኢትዮጵያ መንግስት መልእክተኛ ብለው ዙፋኑን ባዶ አርገውት ከግራና ቀኝ ነጭ እንግዲህ ፊሊፕና ኩዊን ኤልሳቤት ትሆናለች ሁለት ነጮች አቁመው እነሱ ናቸው የአማራን ሞት ውርደት ስደት አይተነፍሱም። ይህ ሁሉ በጠራራ ፀሐይ መብረቅ ሲወርድብን አይተነፍሱም። ሄደው ታቦት በቃ ቤተክርስቲያኑ የግል ሀብታቸው ነው። ይሄንን ህዝብ እንዴት አግኝተን በሰነድ እኔ እኮ አሁን የአማራው ህዝብ በሰነድ ብትነግረው ከገባው ማን ነው የት ነው ጠላቱ እኮ አሁን እኮ ሞዋ ብለው መተው እንደገና የአማራን መስቀል አንገታቸው ላይ አድርገው ያ የሙስሊም ወንድሞቻችንን ለሌሎቹ ለጭልፋዎቹ ለነኚህ ወያላዎች የአማራው ትግል የሃይማኖት ከክላውን ከሳሚ ባለድል የሚባለው ጀምሮ ዘመነ ካሴ ሶስት መስቀል የሚያረጉ ሆም ብለው ነው